አልወዳትም ግን አገባኋት ይለናል። ያገባኋት እህቷ ናት ብዬ ስላሰብኩ ነው። ሁለቱም ኒቃብ ለባሽ ናቸው። እሷን ለማግባት ከመወሰኔ በፊት የታላቅ እህቷን ስም አለመጠየቄ ስህተት ነበር። ስህተቴን ያወቅኩት ከተጋባን በኋላ ነው። በጣም ከመጸጸቴ የተነሳ አጠገቧ አልተኛም። ግንባሯን ስሚያት አላውቅም። አፈቅርሻለሁም ብያትም አላውቅም። ሁሌም እንደማልወዳት እንዲሰማት አደርጋለሁ። ትዳራችንን ለማፍረስ ፍላጎት እንዲኖራት በማሰብ ሶላት እንድትሰግድ እንኳን አልቀሰቅሳትም። ይልቁንስ እሷ ሁል ጊዜ ትቀሰቅሰኛለች። እኔ ግን ኢማም ለመሆን ፊቷ አልቆምም። እሷ ግን እንደ ሚስት ሁሉንም ነገር ለማድረግ ትሞክራለች። ከሚገባኝ በላይ ትንከባከበኛለች። ውስጧ እንደተጎዳ ባውቅም ፈገግታዋ ሁሌም አለ። እስከ አንድ ቀን ድረስ የምወደውን ቲሸርት እንዳጋጣሚ ስታበላሽብኝ ጮህኩባት። ከማቀርቀርና ከማልቀስ ውጪ ምንም ነገር አላለችኝም። የሆነ ድምጽ ሰማሁና ወደሷ ዞር ስል ራሷን ስታለች። እግሬን ማንቀሳቀስ አቃተኝ። በጣም ፈራሁ። ሳላውቀው እንባዬ ወረደ። ልቤ በፍጥነት ይመታል። መተንፈስ ሁሉ በጣም ከባድ ሆነብኝ። በመጨረሻ ደረጃ ላይ ትገኛለች አለኝ ዶክተሩ። እንዴ የምን የመጨረሻ ደረጃ አልኩት። ዶክተሩን መለሰልኝ። ካንሰር አለባት። እኛን ከጎበኘችበት የመጀመሪያ ቀን ጀምሮ እየተከታተልናት ነው። አሁን ግን የምታሸንፈው አይመስለኝም አለ። እንዴት ሊሆን ቻለ? ውሸት መሆን አለበት አልኩኝ በቁጣ መንፈስ። ባሏ መሆን አለብህ። በአንተ ምክንያት መዳን እንደምትፈልግ፣ ካንተ ጋር መኖር እንደምትፈልግ፣ አንተን እንድትንከባከብ የበለጠ ለመኖር የምትፈልግበት ምክንያት አንተ ብቻ እንደሆንክም ነግራናለች። ስትሰቃይም ኑራለች። ከእንግዲህ ወዲህ ማድረግ የምንችለው ዱዓ ብቻ ነው። እነዛ የማይቻሉ ነገሮች እንዲፈጽሙ ማድረግ የሚችለው አላህ ብቻ ነው። አንተ ብቻ እምነት ይኑርህ አለኝና ትካሻይን መታ አድርጎኝ ሄደ። ሐኪሙ የተናገረውን ነገር እያስታወስኩኝ እኔ በጣም መጥፎ ባል ነኝ፣ ጭራቅ ነኝ። እየተሰቃየች መሆኗን ሳላውቅ እንዴት እንደዚህ አደርጋታለሁ? እንዴት በሆስፒታሉ አልጋ ላይ ተኝታ ስመለከት አንድ ነገር እንድገነዘብ አደረገኝ። እንደምወዳት ተረዳሁ። እውነትም ወዳታለሁ፣ ግን ባለማስተዋል ማየት የተሳነኝን በሷ ላይ የሚሰማኝ ስሜት እንደበኩኝ። ቀደር አሁንም እንዳለ ረሳው። እሷን ማግባት ስህተት ሳይሆን ቀደር መሆኑን ዘነጋው። ሁሉም ነገር የሆነው ለበጎ ነውና ረስቸው የነበረውን የአላህ እቅድ ከፈለኩት የተሻለ መሆኑን ረሳው። አሁን በጣም ተጸጽቻለሁ። አይኖቿን ከፈተች፣ ዙሪያዋን ተመለከተችና አይኖቻችን ሲገናኙ የእውነት ፈገግ አለች። ይቅርታ አለችኝ በለሰለሰ ድምጽ። እንደገና እንባዎቼ ወረዱ። አጥብቄ አቀፍኳት። እኔ ነኝ ማለት ያለብኝ ይቅርታ፣ ለሁሉም ነገር ይቅርታ። እባክሽ አትተይኝ፣ እኔ ወድሻለሁ፣ እባክሽ። በጣም አለቀስኩ። እንዲህ አትበል፣ አልተውህም፣ ስለታመንኩ ብቻ አትዋሸኝ። እህቴን በጣም እንደምትወዳት አውቃለሁ አለችኝ። ተመለከትኳት። እንዴት አወቀች? ግን በፊት ነበር። ሁሉም ነገር ተለውጧል፣ ግን አላስተዋልኩትም ነበር። ሃሃ ግልጽ ነው ባሊ። እንደዚህ ስላየኝ እንደምትወደኝ አትንገረኝ። ቀደሬ ስለሆነ አትዘንልኝ። ለረጅም ጊዜ ልንከባከብ ፈልጌ ነበር፣ ግን ከዚህ በላይ የምችል አይመስለኝም አለችኝ። ፈገግ ብላ ግንባሬን ሳመችኝ። በነቃህበት ግንባርህን ስስምህ የመጀመሪያዬ ነው። በምትተኛበት ጊዜ ግን ሁሌም ግንባርህን እስምሃለሁ። አንድ ውለታ ልጠይቅህ እችላለሁ አለችኝ። እሱም እሺ ጠይቅኝ አላት። ሶላታችንን አብረን እንስገድ፣ ለመጨረሻ ጊዜ ኢማም ሁነኝ አለችኝ። ፈገግ ብላ እንባይ መግታት አልቻልኩም፣ ላቆም አልቻልኩም። የመግሪብ ሰዓት ስለደረሰ አብረን ልንሰግድ ተነሳን። ኢማም ሁኜ ሶላቴን በመስገድ ላይ ያለሁኝ እንባይ እየወረደ ነው። አሰላሙ አለይኩም ብዬ ዘወር ስል ከሱጁድ ላይ አልተነሳችም፣ አትንቀሳቀስም። ወደሷ መሮጥ ፈልጌ ነበር፣ ግን ዱዓይን ቀጠልኩኝ። አላህ የጀነት እንዲያስገባት ለመንኩት። እንደሄደች አውቃለሁ፣ ግን ለሷ ያለኝ ፍቅር ለዘላለም ይኖራል። ከህይወት ጋር ሞትም አለ። ለሞት ምንም የእድሜ ገደብ የለውም። ጊዜ ከሆነ ያለ ምንም ህመም ልትሞት ትችላለህ። ሳታረጅም ልትሞት ትችላለህ። ዝግጁ ባልሆንክበት ጊዜም ልትሞት ትችላለህ። ለምትወደው ሰው ስትል መቆየት ትፈልጋላችሁ፣ ካልፈቀደው ግን ትሞታላችሁ። ሁሉም ነገር የሚሆነው በምክንያት ነው። ነገር ግን እነዚህን ምክንያቶች አንድ ነገር እንድንማርበት ሰበብ ይሆነናል። አንድ ሰው እስከወደደህ ድረስ ምላሽ ጥሩ ይሁን፣ አመስጋኝ ሁን። ተመሳሳይ ስሜት እንዲሰማቸው አድርግ። ምክንያቱም በእውነቱ ማንም ሰው እዚህ ዓለም ላይ ለዘላለም አይቆይም። ሁሉም ነገር አላፊ፣ ሁሉም ነገር ቀሪ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።